ሰላም ሰላም ውድና የተከበራችሁ የሆሳና ዩቱብ ተመልካቾቼ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዙ ተርፍ ይበልልኝ። እንዴት ናችሁ? እንደገና ዛሬ ማጥቻለሁ ማለት ነው። ቻናሌን ሰብስክራይብ በማድረግ ከሆሳና ዩቱብ ጋር ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ ማለት ነው ውዶችዬ። ጋይስ አሁን እውነት ለመናገር 2 ሰዓት እንደዚህ ሆኗል በዱባይ ማለት ነው። ከምሽቱ 2 ሰዓት ማለት ነው። ግን እዛ ውሃ ውስጥ እየዋኙ ነው። በጣም ነው የሚገርመው የዱባይ ነገር ማለት ነው። አያችሁ እና በምሽት እንዴት አያችሁ ሰፈሬን ያለውበት አካባቢ ማለት ነው። የስልኬ ስክሪን ትንሽ ስለቆሸሻ ነው እንጂ በጣም ነበር የሚያምረው ስልኬ ነው። ስለ ስልኬ ጥራትና ስለ ድምጽ በጣም ይቅርታ ጠይቃለሁ። ሰብስክራይብ በማድረግ ከኔ ጋር ከሆሳና ዩቱብ ጋር ቤተሰብ እንድትሆኑ ደግሞ በድጋሜ ጋብዣችኋለሁ ውዶች ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንተጋገዝ፣ አብረን እንስራ፣ እንለወጥ፣ ወደ ስኬት እንሄድ ማለት ነው። በስኬት ማማ እንገናኝ። መቼም የስኬት የሚባል ነገር አይቀርም። ተሳክቶልን ተመቻችቶ እግዚአብሔር አደላድሎን የምናይ ነው የሚሆነው ነገ ላይ ማለት ነው። እግዚአብሔር የተመሰገነ ይሁን። ሰላም ጤና ሰጥቶን በሰው ሀገር በባዕድ ሀገር እንደ ሀገራችን እንድንኖር ሰላም እየሰጠን ጤና እየሰጠን ሀገሩን አሳልፎ የሰጠን የእስራኤል ቅዱስ እግዚአብሔር ከዘላለም እስከ ለዘላለም የተባረከ ይሁን ውዶችዬ። በእውነት የእግዚአብሔር መሆን የኢየሱስ መሆን መታደል ነው፣ መታደል ነው። የምሬን ነው የሚላችሁ። የኢየሱስ ያልሆናችሁ የኢየሱስ ሆኑ። በዚህ አጋጣሚ ልንገራችሁ ብዬ ነው እና የኢየሱስ መሆን መታደል ነው። ሞገሱ ብታዩ ትልቁ ትንሹ ያከብራል። የአፋችሁ ነገር ይጣፍጣል። የምታወሩት ነገር ይጣፍጣል፣ ሞገስ ይሆናል። ክርስቶስ በወጣችሁበት ሁሉ ከእናንተ ጋር ይወጣል። ስትገቡ ይገባል። በሄዳችሁበት ሁሉ አለ። በመከራ ውስጥ ብትሆኑ አለ፣ በደስታ ውስጥ ብትሆኑ አለ፣ በሀዘን ውስጥ ብትሆኑ አለ። ከሀዘን ያወጣል፣ ከመከራ ያወጣል፣ ከጭንቀት ያወጣል፣ ደስታን ያገነጽፋል። እውነቴን ነው የሚላችሁ የኢየሱስ ክርስቶስ ልጅ መሆን መታደል ነው። እኔ ስላየውኝ ነው። ኢየሱስ ስም ይባረክ፣ ከፍ በል፣ ደምቀታይ፣ ከብረታይ በህይወቴ በዘመኔ በመውጣቴ በመግባቴ ባለኝ በሌለኝ ብደላ ባይደላ አንተ ብቻ ክበር። ሃሌሉያ። ቻናሌን ሰብስክራይብ በማድረግ አሁንም ቤተሰብ ሁኑ። ሰብስክራይበሮቼ፣ ተከታታዮቼ፣ ጓደኞቼ የምታበረታቱኝ በጣም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት እንደ ውሃ ፈሰስ ይበልልኝ። ሰላም ከምንም ይበልጣል፣ ጤና ከምንም ይበልጣል። ፈጣሪ በያላችሁበት ጤና፣ ሰላም፣ ፍቅር ይስጣችሁ። ለሀገራችሁ በሰላም ያብቃችሁ። በወጣችሁበት አትቅሩ። እግዚአብሔር ለሀገራችሁ ያብቃችሁ። እኔንም ለሀገሬ ያብቀኝ። አሜን በሉ። ላይክ አድርጉ። ባይ